እንኳን ወደ ቻናላችን በደህና መጡ። ይህ ቻናል ህይወት ለዋጭ እና ትምህርታዊ ሐሳብን የሚያቀርብ ቻናል ነው። በዚህ ቻናል አዳዲስ ነገሮችን ለማወቅ የሚረዱ ትምህርቶችን እንለቃለን። እባካችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክት መንካትን እንዳትረሱ። በዚህ አጋጣሚ ሼር ማድረግንም እንዳትረሱ። ተባበሩ። ዛሬ የምንወያየው እጅግ አስፈላጊ ስለሆነ ጉዳይ ነው። ስለ መንፈሳዊ ጥበብ እናወራለን። መንፈሳዊ ጥበብ ከየት ይገኛል? መንፈሳዊ ጥበብ ያለው ሰው ምን አይነት ባህሪ ይኖረዋል? አራት ወሳኝ ነገሮችን እናያለን። አንደኛ፣ ጥበብ ከእግዚአብሔር ይገኛል። ያዕቆብ መልእክት ምዕራፍ 1 ከቁጥር 5 ላይ ማንም ጥበብ ቢጎሎ በልግስና የሚሰጠውን እግዚአብሔርን ይለምን ይላል። ጥበብን የምናገኘው እግዚአብሔር ሲሰጥ ብቻ ነው። አብዛኛው ሰው ዕውቀት አለው፣ ነገር ግን ጥበብ የለውም። ጥበብ ማለት ዕውቀትን በትክክለኛ መንገድ መጠቀም ማለት ነው። ሰው ጥበብን እንዴት እናገኛለን? ጥበብ የሚገኘው ከእግዚአብሔር ነው ቃል። ሁለተኛ ደግሞ ጥበብ ህይወታችንን ጋይድ ያደርጋል። ጥበበኛ ሰው ለማንኛውም ነገር ትክክለኛ ጊዜ ያውቃል። ሲያወራ ለምን እንደሚያወራ፣ መቼ እንደሚያወራ ጊዜውን ያውቃል። ዝምተኛ ሲሆን መቼ ዝም ማለት እንዳለበት፣ መቼ መናገር እንዳለበት ያውቃል። አክት ሲያደርግ ለምን አክት እንደሚያደርግ፣ መቼ አክት ማድረግ እንዳለበት ያውቃል። ጥበብ ያለው ሰው ጥበብ ህይወታችንን ጋይድ ያደርጋል፣ ህይወታችንን ይመራል። ጥበብ አለኝ የምትል ከሆነ ህይወትን ትመራለህ። በየትኛው ጊዜ በምን ሰዓት መናገር እንዳለብህ፣ እንዴት መናገር እንዳለብህ ማወቅ ትችላለህ። በየትኛው ጊዜ በምን ሰዓት የት ቦታ መናገር እንዳለብህ በትክክል ትለያለህ። ጥበብ ለልብህ ሰላምን ይሰጣል። መንፈሳዊ ጥበብ እውነተኛ በመሰለን መንገድ ሳይሆን በእውነተኛ መንገድ እንድንሄድ ያደርገናል። ለምን? ከእግዚአብሔር የተገኘ ስለሆነ፣ ህይወትን የሚመራ ስለሆነ ወደ እውነተኛ መንገድ ይመራል። ሶስተኛ፣ ጥበብ የትህትና ፍሬ ነው። አንድ ሰው በተሳካለት በስኬቱ ሲኮራ፣ ባለው አቅም መኩራት ሲጀምር ጥበብን ያጣል። ጥበብ አይኖረውም። ታውቁ እንደሆነ ፍሬ ያለው ዛፍ ዝቅ ይላል። ዝቅ የሚለው ደግሞ ሞኝ ነው ሳይሆን ጥበብ ስላለው። ጥበብ ትህትና የሚያድግበት መሬት ነው። በመጽሐፍ ቅዱስ ታሪክ ላይ እንደምታውቁ ንጉሥ ሰለሞን እግዚአብሔር ሀብት ወይም በረከት አልጠየቀው፣ ጥበብን ነው የጠየቀው። እግዚአብሔር ግን ሁለቱንም ሰጠው። ጥበብን ሰጠው፣ ሀብትን ሰጠው። ከንጉሥ ሰለሞን በፊት እንደሱ ያለው ንጉሥ የለም። ከንጉሥ ሰለሞን በኋላም እንደሱ ያለው ንጉሥ አልተነሳም። ስለዚህ ንጉሥ ሰለሞን የጠየቀው ጥበብን እንጂ ሀብትን አልነበረም። ጥበብ እንዴት እንደምንኖር የሚያሳይ እንቁ ንብረታችን። በነገራችን ላይ በትህትና ስንጓዝ እግዚአብሔር በጥበብ ይሞላናል። አራተኛ፣ ጥበብ በተግባር ይታያል። ጥበብ ቃል አይደለም፣ በተግባር ውስጥ ያለው ህይወት ነው። ብዙ ነገሮችን ማውራት፣ መዘርዘር መቻል፣ በጣም መፈላሰፍ መቻል አይደለም ጥበብ። ጥበብ በተግባር የሚታይ ፍሬ ነገር ነው። ጥበብ በባህሪያችን ባለን ግንኙነት፣ ባለን አመለካከት ይታያል። ጥበብ የትም ሆነ የትም ተገኝተ ሰላምን የምትፈጥር ከሆነ ማቴዎስ ወንጌል ላይ ኢየሱስ በተኩላዎች መካከል እልካችኋለሁ አለ። በተኩላዎች መካከል ገብተህ መኖር ስትችል አንተ ጥበብ አለህ ማለት ነው። ተኩላ እንግዲህ እንደምታውቁት ነጣቂ ነው። በሱ መካከል መኖር የሚችል ጥበብ፣ ይሄ ከእግዚአብሔር ካልሆነ ከትም ሊገኝ አይችልም። እግዚአብሔርን ስናከብር፣ በትህትና ስንጓዝ፣ የዋህ ስንሆን፣ ሀምብል ስንሆን እግዚአብሔር በጥበብ ይሞላናል። በዚች ምድር ስኬታማ ሰው ሆነን ማለፍ እንችላለን። ስለዚህ እግዚአብሔር እያንዳንዳችን በጥበብ ሙላት አለበት። አመሰግናለሁ። ቻናላችንን ሰብስክራይብ አድርጉ እንዳትረሱ።